ሐኪም ኢትዮጵያ ውስጥ 100% እርግጠኛ ሆኜ የምናገረው ዘመናዊ ባርነት የሚካሄድበት ስርዓት ነው ያለው። ጤና ጥበቃ፣ ትምህርት ሚኒስቴር እስካሁን ድረስ ወንጀል እየሰሩ ነው የነበሩት። ማሳያ አለኝ። ኮስት ሼሪንግ እኔ ስማር በወር 2700 ነው በአመት ኮስት ሼሪንግ የተማርኩት 2001 ከጎንደር ስመረቅ። ስለዚህ አጠቃላይ በ6 ስታባዙ ምናልባት 30,000 ወይም 40,000 ቢሆን ነው። 9 አመት አገልጋይ አምና ዲግሪ ስጡኝ ስል 500,000 ብር ክፈል ነው የተባልኩት። በየትኛው ህግ በመጣ ህግ ነው ኢትዮጵያ ውስጥ በእርግጠኝነት ይሄን ባዋጅ የወጣ አለ? የኮስት ሼሪንግ የራሱ ፕሪንሲፕል አለ፣ ሌላ ሁሉ ሙያተኛ የሚከተለው። ያ ግን በአንድ ሰርኩላር ነው። ይሄ 500,000 ካልከፈሉ እንዳይወስዱ ተብሎ እስካሁን እስከ ዛሬው ቀን ድረስ አንድ ሐኪም እወጣለሁ ብል 500 ወይም ሙያ ዲግሪን ስጡኝ ብል 500,000 ብር ነው የሚከፍለው። ይሄ ህገ ወጥ ነው፣ ወንጀል ነው ደግሞ።